ምንም አይነት ገንዘብ ሳታስገቡ ሚፓስ አፕሊኬሽን ላይ ብቻ ሬጂስተር በምታደርጉበት ሰዓት $7 ይሰጣቸዋል። እንዲሁም ደግሞ 10 ሰዎችን በምትጋብዙበት ሰዓት $7 ይሰጣቸዋል ማለት ነው። እንዴት አድርጋችሁ መስራት እንደምትችሉ በዛሬ ቪዲዮአችን ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ከዛም ባለፈ እዚህ ስክሪኑ ላይ እንደምትመለከቱት እኔ አንድ ወር ባልሞላኝ ጊዜ ውስጥ ብቻ $20፣ $39፣ $13 እና $14ዎችን በቀጥታ ወደ ባንክ ላስልክ ችያለሁ ማለት ነው። እንዲሁም ደግሞ እዚህ ስክሪኑ ላይ እንደምትመለከቱት 3.8 ኤምሲ ያለኝ ይሄ ወደ $22 አካባቢ ይጠጋል። ይህንን ወደ ባንክ እየላኩኝ ቀጥታ ፕሩፍ ማሳየት ይችላል ማለት ነው። እንደዚህ አይነት ገንዘብ ነክ ቻናል የሚመቻችሁ ከሆነ እዚህ ቻናል ላይ ማግኘት ትችላላችሁ። ይህን ቪዲዮ ከመጀመራችሁ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ በማድረግ ቪዲዮ መጀመራችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እናልፋለን። የአፕሊኬሽኑ ሊንክ ቴሌግራም ቻናል ላይ ማግኘት ትችላላችሁ ማለት ነው። ሊንኩን እንደነካችሁ ዳውንሎድ እንድታደርጉ ያደርጋችኋል። ከዛም በኋላ በቀጥታ ወደዚህ ኢንተርፌስ ያስገባችኋል ማለት ነው። ነገር ግን ይሄ ቪዲዮ ለመጀመሪያ ጊዜ የምትመለከቱ ሰዎች ከዚህ በፊት ቪዲዮ ሰርቼላችኋለሁ። እሱን ቪዲዮ አይታችሁ ዊዝድሮዋል ፕሩፉን ደግሞ ይሄንን ተመልሳችሁ እንድታዩ ሪከመንድ አድርጋችኋለሁ ማለት ነው። እንግዲህ እንደምትመለከቱት ከዚህ በፊት የሰራችሁ ካላችሁ 3.8 ኤምሲ ያለኝ እስካሁን ድረስ ደግሞ ያልጀመራችሁ ካላችሁ እንድትጀምሩት በጣም ሪከመንድ የማደርጋችሁ አፕሊኬሽን ማለት ነው። በጣም ብዙ ገንዘብ ይሰራበታል። እንዲሁም ደግሞ የሚያስፈልጋችሁ ምንድነው ናሽናል አይዲ፣ ፓስፖርት ወይንም ደግሞ መንጃ ፍቃድ ካላችሁ በቀጥታ እዚህ አፕሊኬሽን ላይ ሬጂስተር በማድረግ ብቻ እዚህ ስክሪኑ ላይ የምትመለከቱትን ኢንቫይት ኮድ በመጠቀም ብቻ $7 ታገኛላችሁ። ከዛም ባለፈ ጓደኞቻችሁን በምትጋብዙበት ሰዓት በጣም አሪፍ ሪዋርዶች ማግኘት ትችላላችሁ። ሁላችሁም እንዳያመልጣችሁ። ይሄ ወደ $22 አካባቢ ይጠጋል። ይህንን ወደ ባንክ ወይንም ደግሞ ዊዝድሮ ማድረግ ከፈለጋችሁ እዚሽ ጋር ኤክስፕሎር ምትል በተናለች ማለት ነው። እችኛዋን እንዴት ትነኩታላችሁ። ከነካችሁት በኋላ በቀጥታ ወደዚህ ያስገባችኋል። እዚህ ጋር እንደምትመለከቱት እንደዚህ አይነት አማራጮች ያመጣላችሁ። ወደታች ወረድ ብላችሁ እችኛዋን ትነኩታላችሁ ማለት ነው። ቀጥታ እንደዚህ ሎድ ያደርግላችሁና ወደዚህ ክሮም ያስገባችኋል ማለት ነው። እዚህ ጋር እንደምትመለከቱት ግር የሚላችሁ ከሆነ ዩዘር ኔሜን ስክሪን ላይ ማስቀምጥላችሁ ይሆናል። በዛ በመግባት በቀጥታ በኢትዮጵያ ብር የምልክላችሁ ይሆናል ማለት ነው። እንግዲህ ዊዝድሮዋሉ ብዙ ካልገባችሁ ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ባየሮች አሉ፣ እንዲሁም ደግሞ ሴለሮች አሉ ማለት ነው። እንግዲህ እኛ አሁን የሰራነውን ሴል ማድረግ ነው የምንፈልገው ማለት ነው። ለዛም እዚች ጋር ሴል የምትል በተናለች እችኛዋን አንዴ ትነኩታላችሁ ማለት ነው። ከነካችሁት በኋላ በቀጥታ ወደዚህ ያስገባችኋል። እዚህ ጋር እንደምትመለከቱት የሰራችሁትን ኤምሲ እዚህ ጋር አስገቡ ይላችኋል ማለት ነው። እንግዲህ አሁን እኔ መሸጥ የፈለኩት ኤምሲ ወደ 3.8 አካባቢ ኤምሲ ነው ማለት ነው። 3.8 ስል እዚህ ጋር እንደምትመለከቱት ወደ $22 አካባቢ ነው ይላችኋል ማለት ነው። መሸጥ የምትፈልጉትን ኤምሲ እንደዚህ ካስገባችሁ በኋላ ኮንፈርም የምትላለች ከታች እችኛዋን አንዴ ትነኩታላችሁ ማለት ነው። ከዛም እዚህ ጋር እንደምትመለከቱት ኮንፈርም አድርጉ ይላችኋል። አንዴ ኮንፈርም ታደርጉለታላችሁ ማለት ነው። ከዛም በኋላ እንደዚህ ያመጣላችኋል። ጎቱ አውቶራይዝድ የሚለውን አንዴ ስትነኩት በቀጥታ ወደ አፕሊኬሽኑ ይወስዳችኋል። ከዛም በኋላ ቺን ኮንፈርም የምትለውን አንዴ ትነኩታላችሁ ማለት ነው። ከነካችሁት በኋላ እንደዚህ ሎድ ያደርግላችሁና አውቶራይዜሽን ሰክሰስፉል ይላችኋል ማለት ነው። ከዛም በኋላ በቀጥታ ዘግተን ወደ ክሮም እንሄዳለን ማለት ነው። ወደ ክሮማችን ስንመለስ እንደምትመለከቱት እንደዚህ ሎድ ያደርግላችሁና በቀጥታ ወደዚህ ያስገባችኋል ማለት ነው። እዚህ ጋር እንደምትመለከቱት ባይሩ በ4 ደቂቃ ውስጥ አክሰፕት ማድረግ አለበት ማለት ነው። እችኛው የምትመለከቱት ደቂቃ እስክታልቅ ድረስ ጠብቃላችሁ ማለት ነው። እስከዛ አክሰፕት ካደረገላችሁ በቀጥታ ሄዳችሁ እዚህ ጋር እንደምትመለከቱት እቺን አድሬስ ኮፒ ታደርጉና እዚች ጋር ያለችውን 3.876 ኤምሲ እንልክለታለን ማለት ነው። እችኛዋን አንዴ ኮፒ እናደርግና ወደዚህ እንመለሳለን ማለት ነው። ከተመለስን በኋላ በቀጥታ ወደዚህ ያስገባቸዋል። እዚህ ጋር የሰራችሁትን ኤምሲ ሴንድ የምትላለች ማለት ነው። እችኛዋን በተና እንዴት ትነኩታላችሁ። ከነካችሁት በኋላ በቀጥታ ወደዚህ ያስገባቸዋል ማለት ነው። እዚህ ጋር እንደምትመለከቱት አድሬሱን ኮፒ ያደረጋችሁትን እዚህ ጋር ፔስት ታደርጉና መሸጥ የምትፈልጉትን አማውንት እዚህ ጋር ታስገባላችሁ ማለት ነው። እንግዲህ ቀደም 3.8 ወደዚህ እንመለስና 3.876 ይላል ማለት ነው። 76 ብላችሁ ታስገቡለታላችሁ ማለት ነው። ከዛም በኋላ ኔክስት የምትለዋን አንዴት ትነኩታላችሁ ማለት ነው። ከነካችሁት በኋላ እንደዚህ ሎድ ያደርግላችሁና በቀጥታ ወደዚህ ያስገባችኋል። ኮንፈርም የምትለዋን አንዴት ትነኩታላችሁ። ከነካችሁት በኋላ ፓስወርድ ክሬት ስታደርጉት የነበረውን ፓስወርድ አስገቡ ይላችኋል። ፓስወርድ እንደዚህ ያስገባሉ ማለት ነው። ከዛም በኋላ እንደዚህ ሎድ ያደርግላችሁና በተሳካ ሁኔታ ከፍላችኋል ይላችኋል ማለት ነው። ከዚህ በፊት ግን መጠንቀቅ ያለባችሁ አድሬስ ማስገባት አለባችሁ ማለት ነው። አድሬሳችሁ እንዴት አድ እንደምታደርጉ መጨረሻ ላይ ያሳያችኋለሁ ማለት ነው። እንግዲህ እንደምትመለከቱት ይሄን ከጨረሳችሁ በኋላ ይሄንን ስክሪንሻት ማንሳታችሁን እንዳትረሱ ማለት ነው። ይሄንን አንዴ ስክሪንሻት እናነሳለን። ከዛም በኋላ በቀጥታ ወደዚህ እንመለስና እዚህ ጋር እንገባለን። ከዛም እንደዚህ ሲያመጣላችሁ ቻት የምትለዋን አንዴ ትነኩታላችሁ ማለት ነው። ቻት የሚለውን ከነካችሁት በኋላ እዚህ ጋር እንደምትመለከቱት አሁን ያነሳችሁትን ኢሜጅ ወይንም ደግሞ ፎቶ በቀጥታ ለሱ ትልካላችሁ ማለት ነው። ከዛም በኋላ እንደምትመለከቱ እንደዚህ ሲያመጣላችሁ ሰሚት የምትለዋን አንዴ ትነኩታላችሁ ማለት ነው። ፎቶ እንደዚህ ከላካችሁለት በኋላ
በቀጥታ ባክ ብላችሁ ትመለሳላችሁ ማለት ነው። ከተመለሳችሁ በኋላ እንደምትመለከቱት እሱ እስኪመልስላችሁ ድረስ እስከ 19 ደቂቃ አካባቢ ጠብቁ ይላችኋል። ወዲያውኑ የሚመልስላችሁ ይሆናል ወደ አካውንታችሁ በቀጥታ ወደ $22 አካባቢ ይገባል ማለት ነው። ሲገባም ፕሩፉን ደግሞ እዚሁ ላይቭ ላይ ያሳያችኋለሁ ማለት ነው። እንደምትመለከቱት ብዙም ደቂቃ ሳይቆይ ሰውየው ከፍሎልናል ማለት ነው። ሃቭ ሪሲቭድ የሚለውን ትነኩታላችሁ ማለት ነው። ከመንካታችሁ ግን በፊት የገባውን ቼክ ማድረግ አለባችሁ። እንደምትመለከቱት ሪፍሬሽ እናደርግና 22 USDT እንደምትመለከቱት በተሳካ ሁኔታ ገብቶልኛል ማለት ነው። ወደ አካውንቴ ተቀብያለሁ። ኢሜይልም ቼክ ማድረግ ትችላላችሁ። እንደምትመለከቱት ኢሜይላችንም እንደምትመለከቱት ይኸው ከላይም ኖቲፊኬሽን ገብቶልኛል። ኢሜይላችንንም ቼክ ማድረግ እንችላለን ማለት ነው። እንደዚህ ያደርጋችሁ ብቻ በቀላሉ እዚህ ጋር መሳተፍ ትችላላችሁ። 22 USDTን በቀላሉ ተቀብያለሁ ማለት ነው። ሪሲቭድ የሚለውን ለመንካት ከፈለጋችሁ አይ ሃቭ ሪሲቭድ የሚለውን አንዴ ግን ቼክ ማድረግ አለባችሁ ማለት ነው። አይ ሃቭ ሪሲቭድ የሚለውን ትነኩታላችሁ። የስ የሚለውን ትነኩታላችሁ ማለት ነው። እንደዚህ ከመጣላችሁ በኋላ ጎቱ አውቶራይዝድ የምትላለች ማለት ነው። ከነካችሁት በኋላ እንዲህ ሲያመጣላችሁ ኮንቲኒው የሚለውን አንዴ ትነኩታላችሁ። ከነካችሁት በኋላ እንደምትመለከቱት አውቶራይዝ ሰክሰስፉል ይላችኋል ማለት ነው። ከዛም በኋላ በቀጥታ ወደዚህ ትመለሳላችሁ። እንደምትመለከቱት ኦርደር ኮምፕሊት ብሎኛል ወይንም ደግሞ በተሳካ ሁኔታ ጨርሻለሁ ማለት ነው። ባክ ብላችሁ እዚህ ጋር ትመለሳላችሁ ማለት ነው። ከዚህ በፊት የነበረኝን ኤምሲ ያሳያችኋሉ ማለት ነው። እንደምትመለከቱት አሁን ላይ ሰክሰስፉል ወይንም ደግሞ ሽጫለሁ ማለት ነው። አካውንቴ ላይ ምን ያህል ደግሞ እንደቀረ ማየት ትችላላችሁ። ይህንን ሪፍሬሽ በምታደርጉበት ሰዓት እንደምትመለከቱት 0.02 ኤምሲ ቀርቶኛል ማለት ነው። እንግዲህ የአሁኑ ስቴፕ ግር ካላችሁ በቀጥታ ስክሪን ላይ ዩዘር ኔሜን አስቀምጥላችኋለሁ። በዚህ ዩዘር ኔም ገብታችሁ በቀጥታ ለኔ መሸጥም ትችላላችሁ። እኔ በኢትዮጵያ ብር ቀጥታ ምልክላችሁ ይሆናል። ከፈለጋችሁኝ ዩዘር ኔሜን በመንካት ማናገር ትችላላችሁ ማለት ነው። እንግዲህ እንደዚህ ያደርጋችሁ ብቻ በቀላሉ ምንም አይነት ገንዘብ ሳታስገቡ ጓደኞቻችሁን እንዲሁም ደግሞ ታስኮች አሉ እነሱን በመስራት ብቻ ሚፓስ አፕሊኬሽን ላይ በቀላሉ ገንዘቦችን ሜክ ማድረግ ትችላላችሁ። ከዛም ባለፈ ኦርደር ቼኪን አለ። እችኛዋን አንዴ በመንካት እዚህ ጋር ካፒታሉን በካፒታል ስሞሉን ደግሞ በስሞል መጻፍ እንዳትረሱ ማለት ነው። እዚህ ጋር ለምሳሌ እዚች ጋር የምትመለከቷትን ጽሁፍ አስገቡ ይላችኋል ማለት ነው። እነዚህን ካፒታሉን በካፒታል ስሞሉን ደግሞ በስሞል ታስገባላችሁ። ከዛም ቼኪን የምትለዋን አንዴ ትነኩታላችሁ ማለት ነው። እንደዚህ ያደርጋችሁ ብቻ እዚህ አፕሊኬሽን ላይ በቀላሉ ገንዘቦችን ሜክ ማድረግ ትችላላችሁ ማለት ነው። ከዛም ባለፈ እንደዚህ በርከት ያለ ብር መስራት ከፈለጋችሁ ደግሞ ግዴታ ጓደኞቻችሁን መጋበዝ መቻል አለባችሁ። ኢንቫይት ኮድ እዚህ ጋር አለላችሁ ማለት ነው። ይሄኛው ፓስፖርት፣ ናሽናል አይዲ ወይም ደግሞ መንጃ ፍቃድ ከሌላችሁ እዚህ አፕሊኬሽን ላይ ገብታችሁ መሳተፍ ወይም ደግሞ ገንዘብ ሜክ ማድረግ አትችሉም ማለት ነው። ቬሪፋይ ግዴታ ማድረግ አለባችሁ። ብዙ ሰዎች አሁን ለምሳሌ ገብተው ቬሪፋይ ሳያደርጉ ቁጭ ይሉና እንዴት አድርገን መስራት የምንችለው ያሉ ብዙ ጊዜ ኮመንት ላይ ጽፉልኛል ማለት ነው። እንዴት አድርጋችሁ ነው እንደዚህ ገንዘብ ሜክ ማድረግ የምትችሉት? ናሽናል አይዲ፣ ፓስፖርት ወይም ደግሞ ግዴታ መንጃ ፍቃድ ሊኖራችሁ ይገባል። ቬሪፋይ ፌስ ቬሪፊኬሽን መጨረስ አለባችሁ። ሙሉ ቪዲዮን ከዚህ በፊት ቪዲዮ ስለሰሩላችሁ እሱን ቪዲዮ መመልከት ትችላላችሁ። እችኛዋን አንዴ ትነኩትና ቀጥታ እዚህ ጋር እንደምትመለከቱት እችኛዋን አንዴ በመንካት ይህን ቪዲዮ መመልከት ትችላላችሁ ማለት ነው። ከዛም ባለፈ ፌስ ቬሪፊኬሽን ሁሉንም ጨርሳችሁ ካለፋችሁ በኋላ አንድ ኤምሲ ይሰጣችኋል። ከዛም በኋላ ጓደኞቻችሁን ትጋብዛላችሁ ማለት ነው። 10 ሰውን በምትጋብዙበት ሰዓት እንግዲህ ቀጥታ ገብታችሁ ዊዝድሮ ማድረግ ትችላላችሁ። ለእኔም መሸጥ ትችላላችሁ። እኔም የምገዛችሁ ይሆናል ማለት ነው። ጓደኞቻችሁን የመጋበዣ ሊንክ ደግሞ ማግኘት የምትችሉት እችኛዋን አንዴ ትነኩታላችሁ። ኢንቫይት ኮድ የምትላለች እችኛዋን አንዴ ከነካችሁት በኋላ በቀጥታ ወደዚህ ያስገባችኋል። እዚህ ጋር እንደምትመለከቱት እችኛዋን አንዴ ኮፒ አድርጋችሁ ለጓደኞቻችሁ የምትልኩት ወይንም ደግሞ ኢንቫይት ኮድ የምትላለች እችኛዋን በሚያስገቡበት ሰዓት ለእናንተ ሪዋርዶችን ይሰጣችኋል ማለት ነው። እነሱ በእናንተ ሊንክ በሚገቡበት ሰዓት ለእነሱ አንድ ኤምሲ ወይንም ደግሞ $7 ይሰጣችኋል። ለእናንተ ደግሞ 0.1 ኤምሲ ይሰጣችኋል ማለት ነው። 10 ሰውን በምትጋብዙበት ሰዓት አንድ ኤምሲ ድፍን ይሞላችኋል። እሱን ዊዝድሮ ማድረግ ትችላላችሁ ማለት ነው። እንግዲህ እንደዚህ ያደርጋችሁ ብቻ እዚህ አፕሊኬሽን ላይ በቀላሉ ገንዘቦችን ሜክ ማድረግ ትችላላችሁ። ይህ ቪዲዮ ከተመቻችሁ እንዲሁም ደግሞ አስተማሪ ጠቃሚ ነው ከታያችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ያልገባችሁ ጥያቄ ካለ ኮመንት ላይ ጻፉልኝ። እንዲሁም ደግሞ ቴሌግራም ዩዘር ኔሜን እዚህ ጋር አስቀምጥላችኋለሁ። በዚህ ገብታችሁ ማናገር ትችላላችሁ። የዛሬ ቪዲዮአችን ይህን ይመስል ነበር። በሌላ ባሪፍና ምርጥ በምላቸው ስራዎችና ቪዲዮዎች እስክንገናኝ ድረስ መልካም ቆይታ